ኦሮሞን ከኢትዮጵያ ለመለየት የሚፈልጉ ምንድነው ኢትዮጵያን ለማጥፋት አንዱ ፕሮጀክት ነው። በዚህ በ7 ዓመት ኢትዮጵያን ለማጥፋት ይመቸናል ብሎ ግብጾችም ይሁን ማን ነው ሻዕቢያ እነዚህ ተላላኪዎችም ተጨማምሮ ውጭ ሀገርም አውርቶ አደሮችም የተሰበሰቡበት ኦሮሚያ ላይ ነው። ኦሮሚያ ላይ እንዴት ተሰበሰባሉ? አንዳንድ ጊዜ ድራማ ይሰራሉ። አይቴ እንደሆነ ይተውንና ትውኔት ይሰራና በቃ የአማራ ተማሪዎች አለቁ፣ እንደዚህ ተደፈሩ ምናምን ልክ እንደ ባለፈው ቲቪ ላይ የተያዘችው ልጅ ማለት ነው። የብርቱካን ታሪክ ደምቢዶሎ ላይ ተሰርቷል ከዚህ በፊት የአማራ ሴቶች ተጠልፈዋል ምናምን ተብሎ ብዙ ልክ እንደ በቃ እነዛ ሴቶች እስካሁን አልተገኙ በቃ የማሌዥያን አይሮፕላን ሆኑ ማለት ነው። ይሄ ማለት ትወና ነው። ኦሮሞን ባዳ ለማድረግ ነው። ኦሮሞን ከኢትዮጵያ ለመነጠል ነው። ኦሮሞ ኢትዮጵያ አይደለም ይላሉ አንዳንድ ጊዜ። ኢትዮጵያን ያመጣ ኦሮሞ ነው። በቃ ይሄ ማንም ይምጣ ማንም ለኢትዮጵያ ከኦሮሞ በላይ የደማ መስዋዕትነት የከፈለ ሉዓላዊነቷን ለመጠበቅ በየጦር ሜዳው አጥንቱን የከሰከሰ ደሙን ያፈሰሰ የትኛውም ኢትዮጵያ ተራራ ላይ ኤርትራ ተራራዎች የኦሮሞ አጥንት አለ። ምድሩ የኦሮሞ አጥንት ነው። ትግራይ እንደዛ የትኛው በተደረገው ጦርነት በደርቡሽ ወለጋ በኩል ሞክሮን ነበር፣ በተለያየ ሞክሮን ነበር። በሶማሌ ውጊያ ጊዜ ብዙ ጀግኖች ኢትዮጵያኖች የተሳተፉም ቢሆን ኦሮሞ የአንበሳውን ድርሻ ተጫውቷል። ስለዚህ ኦሮሞ ለዚህ ሀገር ባለውለታም ነው፣ አባት ነው፣ ባዳ አይደለም። ስለዚህ አሁን አማራና ኦሮሞ ለማጋጨት ይሰሩ በነበረ ጊዜ እነ ጀዋር ፕሮጀክት ቀርጾ አብቹ አማራ ነው፣ ራሱም አማራ ነው። ስለዚህ አማራ ነው የሚደግፈው ራሱን ኦሮሞ አይደለም ወደ ማለት እኮ አንዳንድ ጊዜ ይቃጣቸዋል። ስም ሁሉ አውጥቶ ይሄ ምንድነው? ቢሆንም ችግር የለውም ግን አይደለም። እኔ ከትውልዱ አብረን ነው ያደግነው አውቃለሁ። አብረን ነው የታገልነው አውቃለሁ። ስለ ሀገር ምን እንደከፈለ አውቃለሁ። ስንት መስዋዕትነት እንደከፈለ አውቃለሁ። እዚህ እንዴት እንደደረሰ አውቃለሁ። መድፍ እኮ ተተኩሶበት ክሪው የጠለፋ ክሪው አልቃ እሱ አጋጣሚ የተረፈበት አቧራ ነስንሶ የተነሳበት ነው። ከላዩ አራግፎ ማለት ነው። እና ዝም ብሎ በፌስቡክ እና በዩቲዩብ ወደ ስልጣን የመጣ ሰው አይደለም። ደሙን አፍሶ ለዚህ ሀገር ከፍተኛ መስዋዕትነት ከፍሎ የመጣና ሀገርን ስለሚያቅ ባለራዕይ ስለሆነ ሀገርን እንዴት እንደሚገነባ ስለሚያቅ እቺን ሀገር ከነበረችበት ካለችበት ወደ ነበረችበት ይመልሳለሁ ብሎ ሌት ተቀን ስለሚተጋ ይሄን ሰው ካዳከም ነው፣ ይሄን ሰው ከኦሮሞ ከለየ ነው፣ ብቻውን ካስቀረ ነው እንጥለዋለን። የምንፈልገውን የተልእኮ ስራችን ወይም ሚሽናችንን እንጨርሳለን ብሎ ነው ሲታገሉ የቆዩት። አሁንም በዛ ደረጃ አብቹ ሁሉም ሌላውን ትቷል እኮ ሌላውን ትቶ እንደዚህ ያለኝ እኔን እንደዚህ ያለኝ እኔን እንደዚህ ያወራኝ ምልኬሳ እኔን እንደዚህ ምልኬሳ አሁን ዶክተር አብይ አንደኛ ሰውን አይንቅም፣ ሁሉንም ያከብራል፣ ሁሉንም በእኩል አይን ያያል። ግን ምልኬሳን እንደዚህ በየቀኑ ጠርቶ እንደዚህ እናደርጋለን የሚልበት ምንም ጊዜም የለውም። ምልኬሳን እሱም ምን እንደሆነ ስለሚያውቅ አምቦ ተልኮ እኮ ምልኬሳ ሸሽቶ ሲመጣ ያውቃል። በቃ ተማሪዎችን ያላረጋጋ አማራና ኦሮሞ ተማሪዎችን ማስታረቅ ያልቻለ ዶክተር ተብዬው
ሸሽቶ በሌሊት እንደምትፈልግ አድርግና ከፈለጉ ይለቁ ከፈለጉ ይሄዱ ወይም ደግሞ ቄሮ ለቀንበት እዚህ እንደዛ ያለ ሰው ነው።